እንደ ሁሉም ነቢያቶች በርካታ ተአምራትን አላህ ሰጥቶ ልኳቸዋል። አላህ ሁሉን ነቢያት ወደ ሰው ልጆች ሲልክ ሌሎችን የሚያሳምኑበት ከጌታ ለመላካቸው ምልክት ይሆን ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት بالحجج الواضحات ግልጽ በሆነ መረጃ والآيات الباهرات والمعجزات الظاهرات ተአምራት ለነቢያቶች ሁሉ ተሰጥቷል። ሙዕጂዛት ተሰጥቷቸዋል። ሙዕጂዛ يعني ما يعجز عليه الإنسان يأتي بمثله ሌሎቹ አምሳያውን ሊያመጡለት ሚሳናቸው ነገር ሙዕጂዛ ይባላል። ሁሉም ነቢያት ታዲያ የተሰጣቸው ተአምራት ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡ ግንዛቤ የመጠነ ነበረ። ረሱሉ አለይሂ ሰላቱ ወሰላም ልክ እንደነሱ በርካታ ተአምራትን አላህ ሰጥቷቸዋል። የተአምራቶቻቸው ሁሉ አስኳል ሻኛ ቁርአን ነው። እሱ እስከ መልቂያማ ይቀጥላል። እንዲሁም በርካታ ተአምር በህይወት ቆይታቸው አላህ በእጃቸው ላይ እንዲከሰት አድርጓል። ዛሬ ቀጣዩን ክፍል እንመለከታለን። እንዴት በሽተኛ በእጃቸው ይድን እንደነበር እናያለን። ሚገርም ታሪክ ነግራችኋለሁ። አስተምሮቱም ከሱ ውስጥ እናወጣበታለን። ከኸይበር የተወሰነ ርቀት አካባቢ የሚኖር አንድ ግለሰብ ነበር። ይሁዳ ነው። የሂጃዝ ትልቁ ነጋዴ ነው። ታላቅ ባለ ሀብት ነው። ስሙ አቡ ራፊዕ ይባላል። ይህ ግለሰብ ነብዩን አለይሂ ሰላቱ ወሰላም በጠላተኝነት አውጆ መንቀሳቀሱን ለዓመታት ቀጥሎበታል። ረሱሉን አለይሂ ሰላቱ ወሰላም ለማጥቃት ያልቆፈረው ጉድጓድ የለም። ቁረይሽም ሰራዊቱን አደራጅቶ እንዲመጣ ኢንቨስት ያደረገው እሱ ነበር። ዘጠፋንን ያደራጀው እሱ ነው። ረሱሉን አለይሂ ሰላቱ ወሰላም በተለያየ ጊዜ ለማስገደል ያላደረገው ጥረት የለም። ከዚህም በማለፍ የፕሮፓጋንዳ ዘመቻውንም ይቀጥልበታል። ገጣሚዎችን፣ ሴት ዘፋኞችን እየቀጠረ ረሱሉን አለይሂ ሰላቱ ወሰላም ማውገዝ፣ መተቸት፣ ተልኳቸው ማንቋሸሽ ስራው ነው። አቡ ራፊዕ እስልምና ላይ የተነሳው ችግር ሁሉ ከጀርባ የነበረ ግለሰብ ነው። አስቸገራቸው። ረሱልን ሊገላቸው ይሞክራል፣ አይሳካለትም። ቁረይሽን አደራጅቶ በመሳሪያ ይልካል፣ አይሳካለትም። ያልሞከረው የለም። ከዚህም አልፎ የኸንደቅ ዘመቻ ጊዜ ይሁዳዎቹ ረሱልን እንዲክዱ ያደረጋቸው እሱ ነው። እሳቸው ጋር ስምምነት ከተፈራረሙ በኋላ ሀገራቸውን በጋራ ሊጠብቁ ስምምነታቸውን ጥሰው ክደትን ያወጁት በሱ ገፋፊነት ነው። ይህ የችግር ቁንጮን የሆነን ሰው ረሱሉ እንዲወገድ ፈለጉ። መሊ ቢአቢ ራፊዕ አሉ። ማን ነው አቡ ራፊዕን ጥግም ያስዝልኝ ብለው ሲናገሩ ከሰሃቦቹ 3 ሰዎች ተነሱ። በመሪነት አብዱላህ ብን አቲክ ተነሳ። እሱን መሪ አድርገው 3 ሰሃቦችን ወደ አቡ ራፊዕ ላኳቸው። ይገርማችሁን ተመልከቱ። እነዚህ ግለሰቦች ወደ ኸይበር አልፈው ነው የሚሄዱት። ስለዚህ ሲሄዱ ስትራቴጂካሊ ጥንቃቄ መውሰድ አለባቸው። ምን አደረጉ? ኩና ነሲሩ ቢለይ ዱነ ነሃር ይላሉ። ቀን ሰው እንዳያያቸው ወደ ምን እየሄዱ ነው? እነዚህ መልእክተኛው ባልደረቦች አይደሉ ተብሎ እንዳይታወቅ ፕሮግራማቸው ቅዳቸው እንዳይከሽ በሌሊት እንሄድ ነበራሉ። በሌሊት ተጉዘው የአቡ ራፊዕ ቤተ መንግስት አካባቢ ደረሱ። ቤቱ በጣም ሰፊ ነው። ትልቅ ግቢ ነው። በርካታ ቤቶች ያሉት ነው። ሰፊ ዘበኞች ጥበቃ ያለበት ቦታ ነው። ትልቅ ባለ ሀብት ነው። ከቤት ውስጥ ሌላ ቤቶች፣ ሌላ ህንጻዎች ያሉበት ቤት ነው። ጥብ መኒዕ ይሉታል። በጣም የተደራጀ ከፍታ ያለው አጥሩን ለመውጣት የማይመች በርካታ ዘበኞች አሉት። ለጥበቃ የተመቸ አሰራር ነው የተሰራው የሱ የሚኖርበት ቦታ። ደረስነ ይላል አብዱላህ ብን አቲክ ታሪኩ ሲነግረን። ደረስነ። እንዴት እንግባ? በሩ የምትከፈተው ከጥንቃቄያቸው ጥግ የተነሳ ጧት አንዴ ትከፈታለች። ያውም ከብቶቹ፣ ላሞቹ፣ ፈረሶቹ፣ አህዮቹ ለግጦሽ ስለሚወጡ ከዛ ማታ ደግሞ ለብቻ ይከፈታል እነሱ ለማስገባት። ከዚህ ውጭ በሩ አይከፈትም። በከባድ ጥንቃቄ ነው በሩ የሚጠበቀው። በር ላይ ያለው ዘበኛ እያንዳንዱ ሰው በመልክ ያውቀዋል። ሰራተኛውን፣ ቤተሰቡን፣ እንግዳውን ሁሉ እሱ ካልፈቀደ መግባት አይቻልም። አብዱላህ ብን አቲክ ጓደኞቹን ራቅ ካለ ቦታ አስቀምጦ እስኪ ቆይ ልሄድ ወደ በሩ ዘበኛውን ተግባብቼ መግባት ብችል ተጠጋ። ቢጠብቅ በሩ አልተከፈተም። በጣም ለረጅም ሰዓት ቆየ። መጨረሻ ላይ የፀሐይ መግቢያ አካባቢ ከብቶቹን እየነዱ ግመሎችን እየነዱ የአቡ ራፊዕ ሰራተኞች ወደ ግቢያቸው ገቡ። ለመግባት አልተመቸኝም አለ አብዱላህ ብን አቲክ። ምክንያቱም ፊታቸውን እያየ ማን ነው ወዴት ነው እያለ ነው ያስገባው። አልተመቸኝም፣ እዛው ላይ ቁጭ አልኩ።
እንዴት አጥሩን በሌላ በኩል ዘልዬ ልገባ እንደምችል የመልእክተኛውን ተልእኮ እንዴት መፈጸም እንደምችል መጨነቅ ጀመሩ። የአላህ ቀድር ሆነና ድንገት አህያ ጠፍቶናል ብለው ለማግኘት በምሽት ወጡ። ኩራዛቸውን ፋኑሳቸውን ይዘው ችባቸውን አብርተው ወጡ ፍለጋ። ይሄ መልካም አጋጣሚ ነው። ከነሱ ጋር አብሮ ውር አለ። ከዛም ዘበኛው በር ላይ እናንተ ሰዎች ካላገኛችሁት ግቡ፣ በሩን ልዘጋው ነው አለ። ሲል አብሬ ጠጋሉ። አንተ ቶሎ አትገባም እንዴ አለኝ። ተደርቤ ተጋፍቻ አብሬያቸው ገባዋል። የአላህ ፕሮግራም። ልክ እንደገባው የአህዮች ማስቀመጫ በረት አገኘው። እዛ ውስጥ ራሴን ደበቅኩት። ከዛም ከርቀት ዘበኛው ቁልፉን የት እንደሚያስቀምጠው ተመለከትኳል። አየው ሲያስቀምጥ የሆነ ቦታ ጠበቅኳል። አቡ ራፊ ከግቢው ውስጥ ሌላ ደግሞ ቤት አለ፣ ሌላ ግቢ አለ። በርካታ ቤቶች አሉበት። እዛ በርካታ ቤቶች ማለት ደግሞ የሱ የራሱ ከስር ቤተ መንግስት የሚመስል ቤት አለ። ከርቀት ድምጽ ሰማለሁ። እንግዶች አሉት፣ ያወራሉ፣ ይስቃሉ ምናምን ነው። እንግዲህ በዛ ምሽት ነብዩም አለይሂ ሰላቱ ሰላም ለየተቹ እቅድ ያወጡ የሚወያዩበት ምሽት ነው። እየጠጡ ያወሩ እየተጫወቱ ከዛ ሌሊቱ በጣም እየገፋ ሲሄድ ከአቡ ራፊ ቤት ወጣው ሰዎቹ እንግዶቹ እሱ አካባቢ እሱ ቤተ መንግስት ዙሪያ ካሉ ቤቶች እንግዶቹ ተመልሰው ገቡ። ያኔ ከአህዮቹ በር ወጣሁና ቁልፉ ያለበትን ቦታ ጃንስቼ በሩን ከፈትኩት ይላል። ድንገት ጥቃት ፈጽሜ ተሳክቶልኝ ስወጣ በሩ ተዘግቶ እንዳላገኘው በሩን ከፍቼ ትንሽ በስሱ ከፍቼ ተውኩት ይላል። ከዛም ተመለስኩ። ወደ አቡ ራፊ በመሰላል ወጣሁ። የሱን ቤት ለማግኘት በትልቅ መሰላል ደረጃ ወጣሁ። እዛ ወጣሁ። እነዛ እንግዶች ገብተዋል በየቤታቸው። ድንገት እሱ ጋር እርምጃ ስወስድ ወጣው እንዳያጠቁኝ ብዬ የነሱን በር ከውጭ ቆለፍኩት ይላል። ተመልከቱ የሄደበትን አካሄድ። የነሱን ቆለፍኩና የአቡ ራፊ ቤት ከፍቼ ገባሁ ይላል። ወደ ውስጥ ገባሁ። ሌሊቱ ሙሉ ጨረቃ ያለበት ምሽት ነበር። አጋጣሚ ጨለማ ነው ግን አልታየኝም ይላል። በጣም የሚገርማችሁ አብዱላህ ብን አቲክ የማየት ችግር ነበረበት ይላል ኢብኑ ሐጀር ሸርሑ ላይ። በዛ ጨለማ ገባውና የአቡ ራፊ መኝታ ቤት ደረስ። የት እንዳለ ግን ማየት አልቻልኩም። ድምፅ አወጣውና አቡ ራፊ እየጠራሁት ስጠራው ምን አንተ አለኝ። አሁን ወደ ድምፅ ወዳለበት ቦታ ቀጥታ ሄጄ በሰይፍ ወረድኩበታል፣ መታሁታል፣ ገደልኩት ብዬ ሩጬ መውጣት ስጀምር ሲያቃስት ሰማሁት። አልሞተም፣ ተጎድቷል። አሁንማ ጉዳይን አልፈጸምኩ ሊድን ይችላል ይሰው። ተመለስኩና ልክ ከዘበኞቹ አንዱ መስዬ ድምፄን ቀየርኩና ልክ አዳኝ ተከላካይ መስዬ አቡ ራፊ ምን ሆንክ እንዴ አልኩት። የሆነ ሰው መታኝ አለኝ። ልክ አሁንም ወደ ድምፁ ቦታ አድኩና ደገምኩታል። ልካውን ጨርሻለሁ ብዬ ወሰንኩ። ሩጬ መውጣት ስጀምር ዘበኞቹ ሳይነቁ ብዬ አሁንም ሲያቃስት ሰማሁት። አልጨረስኩም ኃላፊነቴን ማለት ነው። ተመለስኩ። ለሶስተኛ ጊዜ ድምፄን ቀይሬ ከዘበኞቹ አንድ፣ ከጋርዶቹ አንድ፣ ከእንግዶቹ አንድ መስዬ ድምፄን ቀይሬ አቡ ራፊ ምን ነካ አልኩት። የሆነ ሰው መጥቶኝ ነው አለኝ። አሁንም ወደ ድምፁ አቅጣጫ አድኩና በሰይፌ ሆዱን ተንተራስኩት ይላል። ልክ የሰይፌ ድምፅ የጀርባ አጥንቱን ድምፅ ነክቶ ሲያልፍ ድምፅ ተሰማኛል። فأيقنت أني قتلته እንደገደልኩት እርግጠኛ ሆንኩ ይላል። በጣም ደስ አለኝ። በፍጥነት መውጣት ጀመርኩ። ምነው እሱ ሁለት ሶስት በኃይል ስለጮኸ እንግዶቹ መንቃት ጀምረዋል። ግቢ ውስጥ ድምፅ መሰማት ጀምሯል። ማን ነው ምን ተፈጠረ? ረብሻ ተጀምሯል። በፍጥነት መውጣት ጀመርኩ። ከሱ ቤት ወጣሁ። ከሱ ግቢ ወጥቼ ደረጃውን እየወረድኩ መሰላሉን እያለሁ እንደነገርኳችሁ የማየት በሌሊት ችግር ነበረበት። የጨረስኩ መስሎኝ ስወርድ ርቀት ነበረው። እግሬ ተሰበረ ይላል። ከዛ ምን ላድርግ? ዘበኞቹ እየወጡ ነው፣ ህዝብ እየነቃ። ጥምጣሜን ፈታውና እግሬን ጥብቅ አርጌ አስሬ ወደ በሩ በአንድ እግሬ ሰይፌን ተንተርሼ እያነከስኩ ወደ በሩን ደግሞ ከፍቼው ነው የገባው። ወጣል። እዛ ረብሻ ተፈጠረ። ግቢ ውስጥ ምንድነው የተፈጠረው? ሁከት ተፈጠረ። ወጣው። ርቀት ከሱ ቤተ መንግስት ርቀት ወዳለ ቦታ ጓደኞቼ ጋር ደረስኩ። ምን ተፈጠረ አሉ። فقلت قتل الله ابا رافع الله እኮ አቡ ራፊዕን ገደለው አልኳቸው። ደስ አላቸው። ታዲያ ወደ መዲና ነብዩን አለይሂ ሰላቱ ሰላም እናበስራቸው ይሄ እስላም ጠላት ከተገደለ ብለው አሉኝ።
ላ አልሄድም ጠዋት ተነስተው ሐዘን እስኪያውጁ ድረስ አልሄድም አላቸው። በአረቦቹ ባህል ወይም ዘካይ በነበረው አንድ ሰው ትልቅ ሰው ሲሞት ጠዋት ላይ ከቤቱ ጣራ ላይ ተወጥቶ ሐዘን ይነገራል፣ ገሌ ሞተ። ከዛም ስለሱን በማወደስ ደግሞ ግጥሞች ይዘመራሉ። ይሄ ባህል ነው። ይሄ እስኪሆን ድረስ አልሄድም አልኳቸው። እናንተ ግን ሄዱ፣ እኔ ደርስባችኋለሁ። እስከዛው ነብዩን አለይሂ ሰላቱ ሰላም አበስሩ አልኳቸው። ቁጭ ብዬ ጠበቅኩ። እግሩ እንደተሰበረ ነው፣ አስሮታል፣ በጣም ታሟል። አህያ አንዲት አህያ ጥለውልኝ ሄዱ ይላል። እዛ ጋር ቁጭ አልኩ። ንጋት ላይ ወገግ ሲል ጣራው ላይ ወጥቶ አዩሃናስ እናንተ ሰዎች ሆይ እኛ የአቡ ራፊን ሞትና እንነግራችኋለን። የሂጃዙ የአረቡ ዓለም ታላቁ ነጋዴ ዛሬ ተገሏል ብሎ አወጀ። በጣም ደስ አለኝ። አየን ተሳፈርኩና ወደ መልእክተኛው ሩጫዬን ቀጠልኩ። ያላ ፕሮግራም ሆኖ እነሱ ከመልእክተኛው ሳይደርሱ አለይሂ ሰላቱ ሰላም ደረስኩባቸው። ነብዩን አገኘናቸው። ምን ተፈጠራሉ? قلنا يا رسول الله قتل الله أبا رافع አቡ ራፊን እኮ አላህ ገደለ አልኳቸው። በጣም ደስ አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም ትልቅ ሚሽን ፈጽመው መጡ። ከዛም ጉንብስ አልኩኝ። የአላህ መልእክተኛ ግን እግሬ ተሰብሯል አልኳቸው። فقال النبي ابسط رجلك እግርህን ዘርጋው አሉ። እግሬን ዘረጋው። አብጧል፣ ታጥፏል፣ ቆስሏል። ረሱል አለይሂ ሰላቱ ሰላም እጃቸውን አስቀመጡና ልክ ሲያነሱት እግሬ ሙሉ ለሙሉ ህመም እንዳልነበረ ሰው ተሻለኝ። هذه من معجزاته عليه الصلاه والسلام። ይህ እንግዲህ ከተአምራታቸው ውስጥ አንዱ ነው። በሽተኛን ያቡ ቀታደን አይተናል፣ አይኑን መልሰውለታል። እጅ የተቆረጠን ጠግነዋል፣ እግር የተሰበረን አድነዋል። ይህ እንግዲህ ከነብዩ አለይሂ ሰላቱ ሰላም ተአምር አንዱ ነው። በሽተኛን በዚህ መልኩ ያድኑ ነበር። ያቡ ቀታዳ አይን ወጥቶ ያለ እንዴት ወደ ቦታው እንደመለሱት ተመልክተናል። ረሱል አለይሂ ሰላቱ ሰላም እስኪ ከዚህ ተአምር ምን አስተምሮት እናወጣለን? የመጀመሪያው የነብዩ አለይሂ ሰላቱ ሰላም አላህ የሰጣቸው በርካታ ተአምራቶች ውስጥ አንዱን እንመለከታለን፣ በሽተኛን ማዳን። ሁለተኛ ሰሃባዎቹ ስትራቴጂስቶች እንደነበሩ እናያለን። እኔን ታሪኩን ቋጭቼ መናገር እችላለሁ። ዝርዝሩን የነገርኳችሁ እንዴት ስትራቴጂስት ነበሩ። ሰሃባ ሲባል ምጡቅ አስተሳሰብ ያለው፣ እይታቸው ሰፊ፣ ተጨባጩን የሚረዱ፣ ከጠላት የቀደመን እቅድ ማውጣት የሚችሉ ሰዎች ነበሩ። ተመልከቱ፣ ሲሄዱ ቀን እየተኙ ሰው እንዳያቸው ለሊት ነበር የሚጓዙት እዛ ቦታ እስኪደርሱ። አንድ በሉ። ሁለተኛ አቡ አብዱላህ ኢብኑ አቲክ ለመግባት ያደረገውን ቴክኒክ እናያለን። ከእንዴት ከጠባቂዎቹ ከረኞቹ ጋር እንዴት ተደረበው በጨለማ እንደገባ። ሶስተኛ እንዴት በሩን ቀድሞ ከፍቶት እንደገባ እናስተውላለን። ምክንያቱም እርምጃ ወስዶ ሲመለስ ተዘግቶ ሊጠብቀው ይችላል። ለመውጣት ደግሞ የሚመች ግቢ አይደለም፣ ትልቅ ቤት ነው። በጣም በትልቅ ጥንቃቄ የተሰራ። አራተኛ ሲሄድ አቡ ራፊ ግን ሲያጫውቱት ያመሹት እንግዶች አሉ። ቀድሞ ደርሰው ሊያድኑት ይችላሉ። እነሱን ቀድሞ ከውጭ ቆለፋቸው። አምስተኛ ከገባ በኋላ አቡ ራፊን የት እንዳለ ማየት አልቻለም። በድምጽ አዋዛው። ድምጽ ሲያወጣለት ነው ዶ ያጠቃው። ከዛስ እንዳጠቃው ደግሞ አልሞተም። እንዴት ያጠቃው? ተመሳሳይ ድምጽ ቢያወጣ አጥቂ ጠላት መሆኑ ሊታወቅ ነው። ከዘበኞቹ አንዱን ድምጽ አስመስሎ አወጣ። አሁንም አጠቃው። ሶስተኛ ሌላ ድምጽ ፈጠረ። እያችሁት የሰሃቦቹ አስተሳሰብ ብቃት፣ ቴክኒክ ከጠላቶቻቸው የገዘፈ እይታ ስለነበራቸው ነው። በጥቂት ዓመታት ውስጥ የዓለምን ትላልቅ ኢምፓየር፣ የሮማን ኢምፓየር፣ የፐርሺያን ኢምፓየር ድባቅ መተው የዓለም ነገስታት መሆን ይቻሉ። ረሱል አለይሂ ሰላቱ ሰላም ተአምራቸው ተነግሮ የሚያልቅ አይደለም። ተአምራታቸው እንዲያወጣን እንቀጥላለን። በቀጣይ ፕሮግራም እንገናኛለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።